ሰላም ውድና ተከበራችሁ የቻናል ቤተሰቦቼ እንዴት ናችሁ? ሁሉማን ሁሉ ፒስ። እኔ በጣም ደህና ነኝ። በዛሬ ቪዲዮአችን ደግሞ የቲክቶክ ቪዲዮ በማየት ብቻ እንዴት አድርገን ነው ገንዘብ የምንሰራው የሚለውን ዛሬ በዝርዝር ማሳያችሁ ነው ማለት ነው። ከዚህ በፊት ግን ለቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ያደርጋችሁ እንዲሁም ደግሞ ቪዲዮን ቅል አድርጋችሁ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ ማለት ነው። ያው ካላስቸገርኳችሁ አይቀር አንድ ነገር እንድትባበሩኝ ጠይቃችኋለሁ ማለት ነው። እሱም እባካችሁን ቪዲዮን አዳዲስ ቪዲዮ በለቀኩኝ ቁጥር VPN እያበራችሁ እንድታዩልኝ ጠይቃችኋለሁ ማለት ነው። ወደ ቪዲዮ ከማለፋችን በፊት ደግሞ አለውን ቪዲዮ ላይክ ያደርጋችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እሺ በመጀመሪያ አፕሊኬሽኑን እንዴት ነው የምናገኘው የሚለውን ላሳያ። እዚህ ጋር ትገቡና ፕሌይ ስቶር ላይ ገብተን ጊቪ ሾርትስ ብለን ሰርች እናደርጋለን ማለት ነው። እዚህ ጋር ሜክ ሪል መኒ ሾርት ቪዲዮ የሚላለ እሱን አፕሊኬሽን ዳውንሎድ እናደርጋለን ወይንም ደግሞ ዲስክሪፕሽን ላይ በቀላሉ ሊንኩን ማስቀምጥላችኋል። እንዲሁም ከታች ደግሞ የቴሌግራም ቻናል ስለማስቀምጥላችሁ ጆይን ማድረጋችሁ እንዳትረሱ። አፕሊኬሽኑን ኦፕን ብለን እናወርዳለን ማለት ነው። ከዛ አለው ካልን በኋላ እዚህ ጋር ላንጉዌጅ ምረጡ ይላል። እኛ እንግሊዘኛ እናደርግለታለን። ከዛ ወደ ውስጥ እንገባለን። ግን እዚህ ጋር አምሃሪክ የለም እንግሊዝ ነው። ከዛ ሰሌክት ዩር ካንትሪ ይላል። ወርታች ወርደን ኢትዮጵያን እንፈልጋታለን ማለት ነው። ኢትዮጵያ እዚህ ጋር አለች። ኔክስት እንላለን። ሰሌክት ኢንተረስት የሚላለ እናንተ ምን አይነት ቪዲዮ ነው የምትፈልጉት? ስለምን ይምጣላችሁ? ካታጎሪው ይሄንን ይመስላል ማለት ነው። ለምሳሌ ሾርት ስፖርት አለ፣ ቢዩቲ አለ፣ ፉድ አለ፣ የተለያዩ አሉ። እናንተ እዚህ ጋር ራሳችሁ ክሊክ እያደረጋችሁ መምረጥ ትችላላችሁ ማለት ነው። እንደዚህ ካደረገን በኋላ ወደ ውስጥ እንገባለን። እንደዚህ ካደረግን በኋላ ስታርት የሚለውን በተነካለን። አሁን እዚህ ጋር እንደምትመለከቱት ወደ 1096 ኮይን አለኝ። ይሄ ከዚህ በፊት የነበረኝ አካውንት ነው እና እዚህ ጋር እንደምትመለከቱት 1000 ግሬት የሚልለ እሱን ስነኩት እዚህ ጋር እንደምትመለከቱት አንድ ቪዲዮ ዝም ብለን የዩቲዩብ ቪዲዮ ሊሆን ይችላል ብቻ አንድ ቪዲዮ ሊንክ እንሰጠዋለን። ከዛ 1000 ኮይን ይሰጠናል ማለት ነው። እዚህ ጋር ደግሞ ሪፈራል አለ። ሪፈራል ለጓደኞቻችሁ በመጋበዝ ማግኘት ትችላላችሁ ማለት ነው። ዲስክሪፕሽን ላይ ማስቀመጥላችሁናል ማለት ነው ይሄን ሊንክ። ቪዲዮን እዚህ ጋር እናንተ ያያችሁ መስራት መሰብሰብ ትችላላችሁ። በሚቀጥለው ደግሞ እዚህ ጋር እንደምታዩት ኦፈሮች አሉ። ጌም በመጫወት ሊሆን ይችላል። አፕሊኬሽኖችን ስላወረድን የተለያዩ ነገሮች አሉ። ለምሳሌ ያክል ይሄ አፕሊኬሽን አለ። ይሄንን ስላወረድን 200 ሚሊዮን ኮይን ይሰጠናል ማለት ነው። እዚህ ጋር እንደምትመለከቱት ቪዲዮን አቁሜ እንደዚህ ቪዲዮን ስለጀመረው ያው ኮፒራይት ተብዬ እንዳልያዝ ነው። እዚህ ጋር አሁን ኮይናችን በሚገባ የጨመረልን ይገኛል ማለት ነው። እዚህ ጋር እንደምትመለከቱት 1112 ገብቷል። ሌላ ቪዲዮ ደግሞ እንደዚህ አርግተን ስናየው ይሰበስብልናል ማለት ነው እንደምትመለከቱት። እና አንደኛ እዚህ ጋር እርግጠኛ ሆኜ የምነግራችሁ ነገር በቀላሉ ገንዘብ የሚሰራ ነገር የለም። ኮይኑ ትንሽ ሊሆን ይችላል፣ ነገር ግን ጊዜ ቢወስድም ማውጣታችሁ ስለማይቀር እዚህ ጋር በሪፈራል ማግኘት ትችላላችሁ። እዚህ ጋር ደግሞ አሁን ኮፒ እንዴት እንደምናደርግ አንድ ከዩቲዩብ ቪዲዮ ሾርት ቪዲዮ አንጥቼ እዚህ ጋር ፔስት አድርጌ አሳያችኋለሁ ማለት ነው። ኮፒ አድርገን መተናል። ያው በእንትን እንዳንባል ነው። ከዛ ሰብሚት የሚለውን ስንነካ እንደምትመለከቱት ተሰጥቶናል ማለት ነው። እዚህ ጋር አሁን 23 ሰዓት ጠብቅ ይለናል ማለት ነው። በየ23 ሰዓት 1000 ኮይን መሰብሰብ ትችላላችሁ ማለት ነው። እዚህ ጋር አሁን እንደምትመለከቱት ወደ 2000 ምናምን አለን አሁን ላይ። ዊዝድሮው እንዴት ነው የምናደርገው ደግሞ የሚለውን ላሳያችሁ። ከዛ በፊት ግን እዚህ ጋር ሴቲንግ ማስተካከል የምትፈልጉት ነገር ካለ ማስተካከል ትችላላችሁ። እዚህ ጋር ደግሞ ፕሮፋይላችሁን ማስተካከል ካንትሪ መቀየር የምትፈልጉ ሰዎች ካላችሁ ትቀይራላችሁ ማለት ነው። ዊዝድሮው የሚለውን ከመንካታችን በፊት ድጋሜ ላሳያችሁ። እዚህ ጋር ኦፈር የሚለውን ነክታችሁ እዚህ ጋር እንደምትመለከቱት
ቻሌንጅ 10 ሴክሬት ኮድ ቻሌንጅ ይላል። እዚህ ጋር አሁን እንደዚህ ወደ 2000 ይሰጠናል። አርን ብለን እንነካዋለን። ያው በዩቲዩብ ስለሆነ ነው ያሳያችሁ ያለሁት እኔ። አሁን ከዛን የተመለስ ነው ዩቲዩብ እያስገባን ስለሆነ ቪዲዮን ለእናንተ ከማሳያችሁ ብዬ ነው። አሁን እዚህ ጋር 2000 ኮይን ሰጥቶናል። እዚህ ጋር እንደምትመለከቱት ወደ 4000 መጥቷል። እዚህ ጋር በእነዚህ መሰብሰብ ትችላላችሁ ማለት ነው። ወደ 200 ሚሊዮን የሚጠጉ እነዚህ የተለያዩ ታስኮች ኦፈር አሉ። እነዚህን በማውረድ መሰብሰብ ትችላላችሁ ማለት ነው። ለምሳሌ ያክል ይሄን ብንነካው ያው ስለማላውቀው ነው አፕሊኬሽኑን ወደሱ እየገባን ዝም ብለን የሚነካውን ነካክተን እየወጣን ወደ 200 የሚጠጋ ኮይን እንሰበስባለን። እንዴት ነው የሚሰጠን የሚለው ደግሞ እዚህ ጋር አለ። ከላይ ኖቲፊኬሽን ይመጣልናል ማለት ነው። ትሩ ፎርስ አለ። እነዚህን ታስክ ስለተጫወታችሁ ብቻ ነው ወደ 200 የሚሰጣችሁ ማለት ነው። እኔ እዚህ ሁሉንም እንትን ከምላችሁ እናንተ አውርዳችሁ ብታዩት ይሻላል ብዬ ተስፋ አደርጋለሁ። እንዴት ነው አሁን ዊዝድሮ የምናደርገው የሚለው ላሳያችሁ። ዊዝድሮ የሚለውን በተን አንድ ጊዜ ስንነካ ደስ የሚለው ነገር አሁን እዚህ ጋር እንደምትመለከቱት እኛ ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ አሁን በዚህ ሰዓት ዊዝድሮው ቱዴይ ዛሬ ብቻ የወጣው ወደ 3599 ዶላር ኢትዮጵያ ውስጥ ያሉ ሰዎች ዊዝድሮ አድርገዋል ማለት ነው። ዊዝድሮው ቱዴይ ይላል 4285 ሰው ወደ 3999 ዶላር አውጥቷል ይላል እዚህ ጋር እንደምትመለከቱት ማለት ነው። እዚህ ጋር እንደምታዩት 10000 ኮይን ወደ 0.01 ዶላር ነው። እንዳትናደዱ ትንሽ ነው ብላችሁም ደግሞ ተስፋ እንዳቆርጡ ዊዝድሮው ኦል ታይም የሚል እዚህ ጋር እንደምትመለከቱት ወደ 2,572836 ዶላር ዊዝድሮው እየተደረገ ይገኛል ማለት ነው። በቀን ውስጥ ነው እዚህ ጋር እንደምትመለከቱት ማለት ነው። እንዴት ነው የምናወጣው የሚለውን ደግሞ እዚህ ጋር ላሳያችሁ። ባይናንስ አለ፣ ፓየር አለ፣ ሚኒ አለ። እነዚህ ዝቅተኛ ዶላር ያላቸው ናቸው። ከ0.35 ማውጣት የምንችለው ነው። ከ1 እስከ 2 ቀን ይወስድብናል ይላል እዚህ ጋር ታች እንደምትመለከቱት ያሳየናል ማለት ነው። ወደታች ወረድ ስንል ደግሞ እዛው እየጨመሩ የሚመጡ አሉ። እዚህ ጋር እንደምትመለከቱት እነዚህ ካሏችሁ ፒፓልም ይኖራል። እዚህ ጋር ፒፓል መጨረሻ ላለ 1 ዶላር ነው ሚኒመም ያለው። እንደዚህ ከማድረጋችሁ ግን እዚህ ጋር ከፈለጋችሁ አድ ፕሮቫይድ የሚለውን ነክታችሁ ኔም ጽፋችሁለት ዊዝድሮው በምታደርጉበት ቀን አዲስ ለምሳሌ የባይቢት ሊሆን ይችላል ኦር የተለያየ ሊኖራችሁ ይችላል። አሁን ለምሳሌ አብዛኛው ሰው የሚጠቀመው ከዚህ ውስጥ ባይናንስ ነው። እንዲሁም ፓየር አለ እና ፒፓል አለ። እነዚህም ፒፓል እና ፓየር የሚለውን አካውንት እንዴት እንደምንከፍት በሌላ ቀን ማሳያችሁ ይሆናል ማለት ነው። ማለትም ባይናንስን አብዛኛዎቻችሁ አላችሁ ቤት ተስፋ አደርጋለሁኝ። ከሌላችሁም ደግሞ ባይናንስ ብላችሁ ጻፉልኝ ኮሜንት ላይ። የፓየርን ከፈለጋችሁ ደግሞ ፓየር ብላችሁ፣ የፒፓል ከሆነ ፒፓል ብላችሁ የበዛውን ኮሜንት ቪዲዮ ሰራላችኋለሁ ማለት ነው። ተስፋ አደርጋለሁኝ ፓየር እና ፒፓል አካውንት እንዴት እንደምንከፍት በዝርዝር ማስመለከታችሁናል ማለት ነው። ለምሳሌ አሁን እዚህ ጋር ብነካ እምቢ ይልናል። ብቻ ጋይስ እንደዚህ ነው ኮይን የምንሰበስበው። ዊዝድሮው ሲደረግም ይሄንን ይመስላል ማለት ነው። እዚህ ጋር አሁንም በድጋሜ ኮፒ ብናደርግ አይቀበለንም እንጂ 23 ሰዓት በዚህ ውስጥ ወደ 2000 ወደ 1000 ተሰበስባላችሁ። ኦፈር ላይ ገብታችሁ ደግሞ ወደታች እነዚህ በሰዓት ውስጥ የሚሰጡ ናቸው። በእርግጥ የተረጋገጡ በሰዓት ውስጥ የሚሰጡ ናቸው። እነዚህ ግን ቀኖች ይፈጁባችኋል፣ በጣም ያዘጋዩአችኋል እንጂ በቀላሉ የሚሰሩ ናቸው። እና ምን ለማለት ያክል ፈልጌ ነው፣ ተስፋ እንዳትቆርጡ። ኦንላይን ስራ ስትሰሩ ምንም አይነት ነገር ተስፋ መቁረጥ አያስፈልግም እላችኋለሁ ማለት ነው። እስካሁን ድረስ ስለተከታተላችሁኝ ከልብ አመሰግናችኋለሁኝ። ቪፒኤን አብሮታችሁ እንዳያችሁት ተስፋ አደርጋለሁኝ። በቀጣይ ሳምንት እስከምንገናኝ ፒስ